ጤና ይስጥልኝ ውድ የዩቲዩብ አድማጭ ተመልካቾች፣ አዲስና ትኩስ መረጃዎችን ይዤ መጥቻለሁ። ከዜናዎቹ ጋር አንዱ ዓለም ነኝ። አብራችሁ ይቆዩ። አሜሪካውያን ከኢራን ጋር የገቡበትን ጦርነት በአስቸኳይ እንዲቆም ፕሬዝዳንታቸውን ጠየቁ። የአገሪቱ ስታትስቲክስ ኤጀንሲ ባወጣው መረጃ መሰረት 60 ከመቶ የሚሆኑ አሜሪካውያን ሀገራቸው ከኢራን ጋር የምታደርገውን ጦርነት በፍጹም እንደማይቀበሉ ሲያሳውቁ 66% የሚሆኑት ደግሞ ውጤቱ ሽንፈት እንኳን ቢሆን አሜሪካ ከጦርነቱ መውጣት እንዳለባት ያምናሉ ብሏል። 40 ከመቶ የሚሆኑት የሪፐብሊካን ደጋፊዎች ደግሞ ሀገራቸው በኢራን ላይ የምታደርሰውን ጥቃት በአስቸኳይ እንድታቆም ፍላጎታቸው ነው ተብሏል። ይህ በእንዲህ እንዳለ የኢራን ጦር አዛዥ ሜጀር ጀነራል አሚር ሀታሚ አሜሪካ በኢራን ላይ የእግረኛ ጦር የምታሰማራ ከሆነ አንድም ጠላት እንዳይተርፍ አድርጋችሁ ምቱ ሲሉ ለጦሩ ትዕዛዝ ሰጡ። አዛዡ አክለውም አሜሪካና እስራኤል በእኛ ላይ ትንሽ ጥቃቶችን ነው ሲያደርሱ የቆዩት፣ እኛ ግን ከዚህ በኋላ የምንሰነዝረው አጸፋ እጅግ የከፋ ነው የሚሆነው ሲሉ ዝተዋል። በነገራችን ላይ ኢራን ከመሬት በታች የምታበለጽጋቸው የኒውክሌር እና የሚሳኤል ማብላዮች ብዙዎቹ ከሳተላይት እይታ ውጭ እንደሆኑ ይነገራል። ይህ በእንዲህ እንዳለ ፕሬዚደንት ትራምፕ ሀገራቸው ከሁለተኛ ዓለም ጦርነት በኋላ እንዲቋቋም በቀዳሚነት መዋጮ ካደረገችበት የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ሊያስወጡ እንደሚችሉ ተናግረዋል። ይህ ሆነው ደግሞ ሀገራቸው ከኢራን ጋር በምታደርገው ጦርነት ላይ ድርጅቱ ባለመተባበሩ ነው ተብሏል።